ጤና ይስጥልኝ ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ለማታውቁኝ ፓፒ ይባላለሁ፣ ለምታውቁኝ ታውቁኛላችሁ። ዛሬ ሶስተኛ ቀናችን ነው። እኔ ያለ የሚቀጥል አናቅም፣ ግን በየቀኑ ቪዲዮ ለቃለሁ ብዬ አስቤያለሁ። የአዳማ ድንቅ ልጅ ይላል። ልጆቻችን ወዴት እየሄዱ ነው? ከዶንኪ ቲዩብ የሸቱ አይነት ሞቲቬሽን ይስጣችሁ፣ የሸቱ አይነት ኮንፊደንስ። ሰፈራችሁ ምንድነው የሚባለው? አዳማ ቆርቆሮ። እንግዲህ በብዛት የአዳማ ልጆች ጥርሳቸው ቸኮሌት ኬክ ነው እና ያንቺ ጥርስ ነጭ ነው። እንዴት ነው? ኬክ አልወድም። ኦኬ። ቸኮሌትም አልወድም። እንግሊዝኛሽ በጣም ደስ የሚል። ያ ግን እኮ ኬኩ አይደለም አንዴ። የአዳማ ልጆች ጥርሳቸው እንደዚህ አድርገው የሚባለው እኮ ኬኩ አይደለም። እንትን ውሃው ነበር የሚባለው፣ ድሮ ነበር እሱ። ገባቸው? ትንሽ ራሱ ጣል ስታረጊ የሆነ እንዲ እያለ ነው የሚገባው። ደስ ይላል። የኔ እንግሊዝኛ አለ እንዲ እያለ ነው የሚገባው። የኔ እንግሊዝኛ ከባድ ነው ደግሞ። እንዴት ነው ይሄንን ጉሮሮ ያላመድሽው? እማዬ ስልኳን ትሰጠኛለች። ምን ሾታ ያለሽ? ዩቲዩብ ሚስተር ቢስት። ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ እኔ እንግዲህ እዚህ ጋር የኔ ልጅ አይደለም ምናምን ምንም አለም፣ ግን ገምጋሚ ነን እኛ እዚህ ጋር። ገባችሁ አይደለም? ከካሜራ ጀርባ ነው ያለነው እዚህ ጋር፣ በአካል አይደለም ነው የፈለግነው ማለት እንችላለን። እና እኔ እዚህ ጋር ማለት ፈልገው ነገር ሚስተር ቢስት የኔ ልጅ ለነገሩ ገና የለኝም፣ ግን ኢማጂነሪ ልጄ ስልክ አያውቅም። ገባችሁ አይደለ? እኔ ልንገራችሁ፣ ምክንያቱም ይደንዛል። በተለይ ድሮ ኦኬ ምናምን በእኛ ዘመን ራሱ አደንዝዟል ስልክ። እሱም ብዙ ኦፖርቹኒቲ አልነበረንም እኮ የሆነ አክሰሱ። ገባችሁ? እንደ ልባችን አልነበረም፣ ግን አደንዝዞናል። አሁን ደግሞ ያለው በተለይ ልጅ ቲክቶክ አገኘ ማለት ባይ ባይ ደህና ሆኖ አትበይኝ የሚለው ለሱ ነው የተዘፈነው። እኔ ልንገር በቃ ባይ ባይ ነው። የዘቀጠ ሲቹዌሽን ነው። እኔ አሁን አናየው፣ ምክንያቱም እንትኑና ቴክኖሎጂው አዲስ ነው። ገባችሁ አይደለ? ይሄ ሶሻል ሚዲያው ምናምን ቴክኖሎጂው አዲስ ነው። ግን አሁን ሲያድጉ እኛ ራሱ ማለት ነው፣ እኔ ልንገር እኛ ራሱ እንዲህ ስልክ በብዛት ከመጠቀማችን የተነሳ ካለፈው ጀነሬሽን ያሁኑ ጀነሬሽን ካንገቱ እንዲጎንበስ ያለ ነው። በተፈጥሮ ቀጥ ብሎ መሄድ ብዙ መሄድ ሰው ገባ አይደለ? ይሄን ያህል ደረጃ ነው አፌክት የሚያደርገው። ከዛ ደግሞ ከውልደታቸው ከልጅነታቸው እንዲህ ብሎ ያደጉትን አስባቸው። እንዲህ ነው የሚሉት ተቃልዳደ። ያው ይመቻቸው፣ እግዚአብሔር በጤና ይጠብቃቸው። ግን ያው ጠብቁ ልጆቻችሁን፣ ኃላፊነታችሁን ተወጡ። Behind me are 100 circles with 100 people inside of them. እንጂ ማራኪ ወግን አታውቂም? ግዛችሁ ሳይኮሎጂ ምናምን የተጠቀመን ምናምን የሚሰራው ሚስተር ቢስት ወደ 500 ሰው አለው ቲም ውስጥ ማለት ነው ዩቲዩብ ቪዲዮ ለመስራት። እና በጣም ማይሰራ ማያጠኑት ነገር የለም በቃ። እና የሆነ ዶፓሚናችሁን ፊሊንጋችሁን የሆነ እንዳለ የሆነ አለ እንደ ድራግ ነው ኦልሞስት። እና በተለይ ቲክቶክ ምናምን ከሆነ ደግሞ ቻው ባይ 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 ባይ። አታውቂውም? በዩቲዩብ ማን ያዟል? እሸቱን አታውቂው? ማን ያዟልን? ማያውቅ ሰው እዚህ ሰዓት ካለ I'm sorry አለው ማለት ነው እንደ ብሮ ቱኮን የገኒ ቤተሰብ ሪያሊቲ ሾው አታውቂም? እሺ ጋሽ ሰይፉ ፋንታውንስ? ፋንታ አፋለማለሁ እና እኔንም አታውቂኝም ማለት ነው? እያወራሁ እኮ ነው። እዚህ ነው የምታውቂኝ። ለመጀመሪያ ጊዜ ዩቲዩብ ላይ እሸቱን ያየሽው መቼ? የዛሬ ማንት ሚስተር ቢስት የስራን ይስጥ። ሚስተር ቢስት ቪዲዮ ያዝናናሽ? ቪዲዮ ገብቶሻል አንቺ? እኛ እኮ አይገባችሁም ብለን እናስ እኛ ነን ያልገባለክ። የምታውቁት ቲክቶከር ማን ነው? ዌብሳይት በጣም ታለንቂው እንደዚህ ማይንክራፍት የሚጫወት ነው። ድሪም። በምንድን ነው የምታየው ዩቲዩብ? ድሮ በቲቪ ነበር፣ ዋይፋይ የማይገዝታልኝ። ድሮ ነው ዋይፋይ። ድሮ አሁን እንዴት ነው እናንተ? አሁን በላን ነው ተቀል በስልክ ማለት ስማርትፎን አለሽ? ይገርምሻል። የመጀመሪያ ስልኬ ማለት ነው ዩኒቨርሲቲ ልገባ ስል የሚል ጌም ያለው ስልክ ነው የመጀመሪያ ስልኬ የተገዛልኝ። እና በቃ ማታ ማታ እሱን ሲጫወት ሻይ መጠጣል ይመስላችሁ ዶርም ውስጥ። አንቺ ስማርትፎን አለሽ? አሁን በዚህ ስልካችሁ የምታይበት ነገር ከእድሜሽ ጋር የማይሄድ ነገር እንዳይሆን ማን የሚቆጣጠረው? ኮንትሮለሩ ማን ነው? who watches? የመጀመሪያው ሴፍ ሰርች ከየማይ ስልክ ጋር ኮኔክትድ ነው። ስንት ሰዓት ስልክ ታያለሽ በቀን? ሊሚት በቪፒኤን ነው። 10 ደቂቃ ተጠቅሜ ላይን ጥሩ አይደለም። ተከተለ አይቆይ ግን እኔ ግራ አይገባኝ አንድ ጥያቄ አለኝ ምንም ይመቻችሁ
የእናንተ ኃላፊነት ነው የኔ ልጅ አይደለም ምናምን ግን ማለት የምፈልገው ነገር እንዴት ነው ምኑ ነው የምትቆጣጣሩት ገባችሁ አይደል ምኑ ነው የምትቆጣጣሩት አሁን ልጅቷ ሚስተር ቢስት የምታይ ከሆነ የሆነ ብሬን ሮት የሚባል አይነት ኮንቴንት የምታይ ከሆነ ምኑ ነው የተቆጣጣሩት ያሉት እሱም ማወቅ ፈልጋለሁ አቆማለ ለኛ ሴቲንግ ውስጥ የሚስተካከል ነገር ነው you should do that because ላይንሽም ጥሩ ነው እሺ ምን ነው ሳክሽ በጆሮሽ ነው የምታዩ አይ ያው ባይንሽ ነው የምታዩ ይደክማል እኮ አሁን የሚገርማችሁ የአይን ህክምና ይጄ ባለፈው በጣም ብዙ ወጣት ልጆች አይናቸውን ታመው መነጽር አድርገው ቁጭ ብለዋል እኛ የምናውቀው አይን የሚደክሙ በ70 በ80 ነበር አሁን ወጣቱ አይኑ ደክሟል ለምን ለካ earlier ቲቪ ላይ ተጥዶ ላፕቶፕ ላይ ተጥዶ ምናምን ጨርሶታል አይኑ ለካ አይን ያልቃል ለካ ኤክስፓየር ዴት አለው ኤክስፓየር ያደርጋል ጋይስ ምን ይያልኩ ነበር በፊት እንናቀው እኛ የድሮ ጀነሬሽኑ እሱኮ አንባቢ ነው አይኑን ያሟል መነጽር ማገባቸው አይደለ ማንበብ እሱም ብርሃን የለው ምን የለው እሱም በብዛት በጨለማ ውስጥ በማንበብ ምናምን የመጣ ኬዝ ነው ይሄኛው እኔ ልንገራችሁ ጭምልቅልቅ ነው የሚያረጋችሁ እኔ ልንገራችሁ የሚያድግ ልጅ የሰው ልጅ እስከ 18 እስከ 20 ምናምን እስከ 21 ወንድ ልጅ እስከ ደግሞ እስከ 23 የሚባል ነገር አለ አላቅም ሳይንሱ ነው ግን እስከሆነ ሰዓት ያድጋል በሚያድግበት ጊዜ ገባችሁ ልክ ይሆናል የሚያድግ ልጅ አሁን ገና የ9 አመት ልጅ ወስደ ብረት እንደማስገፋት ማለት ነው እኔ ልንገር ገባ እዛ ስታስገፋው በዛው ነው የሚቀረው አባብዬ ገባ አይደል እንደዚህ ነው የሚለው ፒንጉዊን ስታይል እዛው ነው እታች ነው የሚቀረው ገባ አይደል የሚያድግ ልጅ አሁን ሲጋራ ቢያጨስ ወይ የሆነ ነገር ቢያረግ አልኮል ቢጠጣ የሆነ የሚያድገው ኩላሊቱ ጉበቱ ምናምን ገና ከሳይፍ እንትን ሳያድግ በፊት እዛው በትንትኑ ነው የሚወጣው ገባችሁ አይደል አባባሌ የሆነ መደረግ የሌለባቸው ይሄኛው ቴክኖሎጂ አዲስ ነው የመጣው እኛ ገና በጀነሬሽን የሆነ ቴስት ተደርጎ ያየነው ነገር አይደለም ገባችሁ አይደል እንደዛ ስለሆነ መጠንቀቅ በጣም አስፈላጊ ነገር ነው አይን አይደለም ጭንቅላት ያጠፋል አቴንሽን ስፓን የሚባል ነገር ራሱ ለነገሩ ምናምን እሱ ሌላ ርዕስ ነው ገብታችሁ ሸካሩ ግን በጣም ብዙ ኬዝ አለ በዚህ በቲክቶክ በተለይ ኤክስፓየርስ ሶ ቆጥበሽ ተጠቀሚሽ አንደኛ ጥያቄ ዳሽት እስቲ ሙዩ እትት ብርዱ ነው እትት መለጣችሁ ከተመልካች አንደኛ ጥያቄ እትት እሳት እስቲ ሙዩ እትት ብርዱ ነው እትት ከተመልካች ይሞክራል እሳት በተከታታይ አንድ ሰው በስልኩ ማለት ነው ምን የሚጎዳው ነገር ማየት ይችላል እኔ በጣም የጎዳኝ ነገር ሆረር ነው 2 weeks ነገር እዛ ጋር ከእማይና ከአባዬ ጋር መተኛት ጀመርኩ መጀመሪያ ታዲያ የት ነበር የምትተኛው ክፍል ውስጥ ክፍልም አለሽ እንግሊዝኛ ማወቅሽ የጠቀመሽ ነገር ምንድነው በደም ነው ያቀለለው ኑሮን አዎ አዳማ ሽንኩርት የምትገዙት በእንግሊዝኛ ነው እንጀራ የምትጋግሩት በአልፋቤት ነው እውነቱን ነው የትምህርት ቤት ኑሮ ትምህርት መቼ ነው የምታጠኙ አስጠኝ መጥቶ አስጠኛለሽ እንዴት ነው ማይኖረኝ እኔ እዚህ ጋር ፈኒውን አላየው ማባቢ ይመሻን እንሾ ሳቀኛው ማውራ መመሳሰል ነው ምን አገባ ተቀላለ እንዴ ሰው ያላስጠኝ ሊኖር አይችልም ማለት ማስት ነው መልሱን እሱ ነው የሚሰራልሽ ወይስ አንቺ ነሽ የምትሰሪ መልሱን ይሰጠኛል ምግብ ሲቀርብ ይበላልሽ ችግር የለው እራትሽን እሱ ይበላልሽ እንዴት ነው ቁርስሽንም አይ ቁርሴንማ እኔ ነኝ የምበላው አይደለ ስለዚህ አሳይመንትሽንም ራስሽ ስሪና አይምሮሽን አስጨንቀሽ ለመሰለሽ መጨረሻ ላይ ስራ ፍለጋ ስትወጪ ስራ መጥቶ ደግሞ እሱ አይቀጠርልሽም ማለት አዎ ደሞዙን እሱ አይቀበልልሽም ማለት በቃ ዱ ኢት ዮርሰልፍ yes እሸቱ ምርጥ ሰው ነው በጣም ራሽናል የሆነ ሰው ስንትራችሁ ክፍል ውስጥ 59 እኛ እኮ 80 ምናምን የተማርነው ወጥ 80 ምናምን እኔ አላቅም 50 ሰውኛ አላቅም ክፍል ውስጥ አንድ ክፍል ውስጥ ትቀልዳለ እኔ ተማራ ትቀልዳለ ከ49 ከምናምን አልፈን አናቅም ትቀልዳለ የምን 50 80 ምናምን ምን አዳራሽ እንትን ነው ሌክቸር ነው እንደሚሰጠው ማን ደፈሳይ ማን ደጎረኮብሽ አታውቂም ከጀርባ ስትዞሪ ክምር የፈሳ ይታወቃል እኔ ሁሉ ልንገራችሁ እዚህ ጋር ምን ምለው ነገር አለኝ ትምህርት ቤት ከመሄድና ያው ከመፍሳትም ከመፈሳትም ከማፋሳትም ኤክስፒሪየንስ አንፃር ስናወራ ማለት ፈልገው ትልቅ ነገር የፈሳው ሰው ይታወቃል የፈሳው ሰው ማን እንደሆነ ልንገራችሁ የፈሳው ሰው መጀመሪያ
ማን ምን አይነት ፈስ ነው ምናምን የሚለው እሱ ነው የፈሰው ገባቸው ቀድሞ ነው የሚሸተው እሱ ቴንሽን ስላለበት ያለ ስለሚጠብቀው ቀድሞ ነው የሚሸተው ገባቸው አይደለ እና የሆነ ጌም ላይ ምናምን ፑት አድርጋችሁ ነው ዲፕ አድርጋችሁ እንዳታዩት ሲቹዌሽኑ በጣም እሱ ነው የፈሰው ትምህርት ቤት ያላችሁ የትምህርት ገበታ ላይ ያላችሁ ወጣት ታዳጊ ህፃናት የነገ ልጆች የዛሬ ፍሬዎች የነገ አበቦች ጌም ነው ለእናንተ ያዟት ተጠቀሙባት ቀድሞ እና ወይ ኤክሰስ ምናምን የሚለው እሱ ነው መቀመጫውም ላይ ጠረጴዛውም ላይ ተቀምጠን የተማርነው ጨቅ ብለን ማለት ነው በስማ ሶስት ሆነን ነው የተቀመጠው የማታ ትምህርት ቤት አንድ ቀን ገብቼ 124 ናቸው መምሩ በመስኮት ነው የሚያስተምረው ከውጭ ቦታ የለም 124 አራ እኛው እስቲ አንተ አጻፍልኝ ቦርዱ ላይ አንድ ሲደመር 9 አሁን አያውቁ በቃ መምሩ ሁሉ ነገር ያውቃል ኑሯቸውን ያውቃል ላይፋቸውን ያውቃል ድሮ አቀን ማይዜ ሌላ ክላስ ገብተን እንማራለን ቅማል ታውቂያለሽ ቅማል አታውቂም አላውቅም በጣም ለግዠሪ ነገር ነው ላይ በጣም ኤክስፔንሲቭ ነገር ነው ዝም ብለህ ሚስተር ቢስት ምን ይሰራል ቅማል አታውቂም ቅማል ሌጀንደሪ ቅማል ግን የለሽም ስታሳዝኝ በጣም ውድ ደግሞ ቅጫ የሚባል ነገር አለ እንትን ኤክስትራቫጋንት ይዶኖ ቅጫ ጫማ አላለችው ቷንም አታውቂም ይኖቷን ኖ ሶፋ የላችሁ ሶፋ እና ቷን የላችሁ ያ ወይ ደና ሶፋ የላችሁ ማለት ቁንጥጫ ትፈልጋለህ ኖ ቁንጫ ምናምን አግኝተሽ አታውቂም በእንግሊዘኛ ብትለኝ ግን በደንብ ይገባኛል በእንግሊዘኛ ማንም አያውቅም አሁን ይሄ ምንም ማያስቅ አንድ የኔ ልጅ ቢሆን አልለውም እዚህ ጋር ዩቲዩብ በቫዮለንስ በምናምን ሌላ ነገር ውስጥ ሲቾችሉ ውስጥ ማግባት አንፈልግም ገባ አይደለ ይሄ እንግሊዘኛ ምትለው እንግሊዘኛ ትይዛለህ እንግሊዘኛ ምንገለገልበት ቋንቋ ነው ዓለም ስለሚጠቀሙ ምንገለገልበት ምንሰራበት ቋንቋ ምናተርፍበት ቋንቋ ነው ከዛ ውጪ ትርጉም የለውም በሳይኮሎጂ ደረጃ ስናየው የሆነ በጣም የሆነ እንትን እናረጋዋለን እኛ ትንሽ ጭንቅላታችን ላይ ይጫወትብናል እንዴት ብዬ እንደማብራራው አላውቅም ቴራፒስት ምናምን ካላችሁ ፐርሰናል የሆነ ሄዳችሁ አናግሩት ስለዚህ ጉዳይ እንጃ ውስጥ የሆነ ዶክተር ኡማር ጆንሰን እያለኝ ነው ከተሳሳትኩኝ ንገሩኝ ማወቅ ጥሩ ነው ኢንተርናሽናል የሆነ ቋንቋ ስለሆነ እዛ በተረፈ ግን የሆነ ጉብዝናን አያሳይም የሆነ የተሻልክነትን አያሳይም ምናምን ነገር ገባችሁ አይደለ እንደዛ ነው የምንጠቀመው እኛ በብዛት እውነት ለመነጋገር ከተባለ ገባችሁ ፍሌክስ ነው እንግሊዘኛ መቻል ምናምን ነገር በጣም የሚያሳዝን ነገር ነው ምንድነው በጣም የሚገርመኝ አሜሪካ ሜጂ ኮሜዲ ሳቀር አሁን የተወለደው ጄኔሬሽን ቁንጫ ታቁ ቅማል አታቁ ቅጫማ ታቁ ለምን ካላችሁ ምንም እኮ ይሄ እኮ አሁን እኮ ስለ ጄኔሬሽኑ አይደለም እኔ ማውራት አለብኝ በዚህ ጉዳይ ስለ ጄኔሬሽኑ አይደለም ቶፒኩ ምን መሰል ስለ አጠቃላይ ስለ ማንነታችን ነው ስለ ኢትዮጵያ ስለ ሁሉ ነገር ነው ገባችሁ አሁን አሜሪካ ያያችሁ ከሆነ ስማ ምናምን የምትሉት አላ መንገድ ላይ እንደዚህ ምናምን ምናምን የምትሉት እሱ አሜሪካዊው ምንድነው የሚሰራው ይሄ እንደዚህ ቀሚስ ለብሶ ወይ የሆነ ነገር ሆኖ ወይ ሌላ ነገር አሁን ከኛ ጋር ያገናኘውት አይደለም ግን ስቴጅ አለው ነገሩ ገባችሁ አይደለ ማንነት አለማወቅ ነው የመጀመሪያው ስቴጅ የማንነት መጥፋት ከእሱ ነው የመጀመሪያው ስቴጅ ገባችሁ አይደል ቋንቋ ወሳኝ ነው ከማንነት በቃ ቋንቋ ተፋ ማለት ዘ ኤንድ የሆነ ልጆች እንደዚህ የራሳቸውን እያወቁ ካልመጡ እኔ ራሷን ብዙ በቋንቋ ደረጃ ብዙ ቃላቶችን ማላቃቸው አሉ ምናምን በጣም ብዙ ገባችሁ አይደል እኔ አሁን ዝም ብሎ ይሄ መነጋገሪያው ነው ማውቀው አንዳንድ ብዙ ቃላቶችን አለማወቅ ይመጣል በትንሽ ቃላቶች ማውራት ይመጣል ከዛ ደግሞ እንግሊዘኛ መቀላቀል ይመጣል ገባችሁ አሁን ማለት ህጻናት ድረስ ራሱ መሰማው ያለው ምንድነው ገና ማለት ህጻናት ሆኖ ነው ገባችሁ እንትን በለው እንግሊዘኛ ወራው እሱ እንግሊዘኛ ነው የሚቀለው ምናምን ማን ስለሆነ ነው እሱ እንግሊዘኛ ማወቅ እኔ የሰሞት በጣም የሚያጸይፍ ነገር የሰሞት ከሀገራችን ላይ ምኖር ታውቃላችሁ አዲስ አበባ ላይ የኖሩ ምናምን እንደዚህ ኢትዮጵያ ላይ የኖሩ እንግዲህ ሰው ሁሉ የሚያወራው አማርኛ ምናምን ስንት ቋንቋ አለን 86 በላይ አለን አይደል እሱ ነው የሚወራው እኛ ሀገር ላይ እሱን አይችሉ እንግሊዘኛ ነው የሚያወሩት 10 ምናምን አመት ኖረዋል አዲስ አበባ ላይ ሌላ ሀገር እኮ አያውቅም እኮ አሜሪካን ስኩል ነው የሚማረው የኔ ልጅ አሜሪካን ስኩል ላኮ አሜሪካ እዛ እንግሊዘኛ ይችላል የኔ ልጅ አሜሪካ የኔ ልጅ ስታይሉ የኔ ምናምን ወራዳነት ነው
ይሄ ቀኝ ግዛት አልተገዛን የሚለውን አድዋ ላይ የተዋጉትን እንደዛ የሞቱብለትን ምናምን የሚያፈርስ ነገር ነው። እኔንም ጨምሮ ስለ ምናምን ስለ እንትን ነው አውቄ ነው እንደዚህ ነው አይደለም። ፋራነን አለቀ። ጀነራላይዜሽን ነው ገባችሁ አይደል? እኔ ሙሉ አፍሪካ ፋራነን እና በጣም ብዙ በየሳምንቱ ነው ቲክቶክ ላይ የሆነ ቶፒክ ያነሳ አንዴ በዘር አንዴ በሃይማኖት ማመትናጩት ገባችሁ? እንደዚህ ሁሌ ኮሜንት ላይ ተጋባል። ኧረ እሱ እንትን አይደለም እንትን ነው እነሱ እንትን ናቸው ያዝናና ነገር ነው ይዤላችሁ መምጣት የምፈልገው ምናምን። ግን የሆነ ፋክት የሆነ ነገር መወራት ያለብን ነገር ሳናወራ አናልፍ። የሆነ ገባችሁ? ሰልችቷችሁ ትታችሁ ልትወጡም ትችላላችሁ። ግን የሚመቻችሁ የሆነ ፋክት ሲወራ የሚቆረቁር ከሆነ አንተ ነህ ችግሩ ማለት ነው። እኛ ተበልተንላችሁ ወላጅ ተበልቶላችሁ እናንተ እንዳትበሉ አድርጓችሁ እኮ ወደ ሞዱ ስለመለሳ ብላክ ፓንተር አጫወተኛ ማዕድ አንድ ላይ ነው የምትበሉት በትሪ አባዬ ሲያጎርሰኝ ነው በደም ወደው ትምህርት ቤት ውስጥም ራሱ እንደዛ ነው የሚበላው። ከዛ በኋላ ኧረ በጌታ ስም አንቺ እንዳይበጣስብሽ ይሉኛል። ቤት ውስጥ ምን ስትበይ ነው ደስ የሚልሽ? ሽሮ ኦኬ ምርጥ ሽሮ የተናቀ ሽሮ እኮ ሽሮ አንደርሬትድ ነው፣ በጣም አንደርሬትድ ነው። ይሄ ሽሮ አልወድም የምትል አንተ እኔ ሄት የሆነ ቀዝቀዝ ያለ ነገር ምናምን ለጨጓራ ምናምን ከፈለግ ሽሮ ፍትፍት ብለህ ትሰራዋለህ። ከፈለግ ወጥ ሰራውና ቃሪያ ጣልታ ቦዘና አርገው ተራ ከፈለግ ሸክላ ላይ ከፈለግ በቂቤ ጣል አርገህ ምናምን የጥብስ ቅጠል አርገህ ደግሞ ምናምን ነገር አንተ እንዲህ ተላለ ገባለ። እንዴት ነው ሽሮ የምጠለው? በጣም መገርሙ ሰዎች ናቸው። አባቴ በደንብ አሰልጥቶኛል ብለሻል። ታርዚና ነው የሚሰጣው ጉርሻ አይደለም። ኦኬ ዌት እዚህ ጋር ያዙና ፓስ ያስፈልጋል። እማ ዱ አይ ሃቭ አ ፓስ ተቀመጭበት። ፓስ ምንድነው ባይ አንቺ ወሰል አይ ለክፉ አስጨኝ ጎበዝ ይጣፍጣል። እርግምሽ እንደውም በራሴ ለምን አልበላም? እሺ የኔ ያለ አጎራረስ አይታ ያዘው ነው አስገባችሁ እንዳለ የበላና እንትን የተማረ ነው ወድቆ አይርቅ የምን እንትን መምረጥ ድብን ነው። ለኛም ያቀረው በቃና ሞቲቬት አረግሽኝ ከም እንደውም ጓደኛዬን ራሱ አስለምጃታለሁ። አይ ተይ አስለምጃታለሁ እንደዚህ ነው። ያንቺ ኦሬዲ ክፍል አለሽ። ማን እንደሆነ ሄሎ ኦኬ ምን እንጠይቅ ነው የምፈልገው? የሚያጠግብ እንጀራ በምጣዱ ያስታውቃል። አራት ሺህ ብር ጾምስ ትጾሚያለሽ? አሁን እንዴት እንደበላው አይተሃላ? yes እንዴት የምጾም ይመስልካል? የሚጾሙ ሰዎች ሂሮ የነፍስ ምግቧ ምንድነው? ለምሳሌ ሽሮ ስጋ ነው ሽሮ የሚበላው አስበላታለሁ እና ጾም እስካሁን አልሆነልሽም? አሁን ሞክሪ እስቲ ያሁኑ ጾም አብይ ጾምን እንድሞት ትፈልጋለህ? ከትንሽ ጀምረሽ እሺ። አሁን ጠዋት ስንት ሰዓት ነው ቁርስ የምትበይው? 3 ሰዓት ከተነሳው በኋላ ስንት ሰዓት? ወዲያው ከሌሊቱ 11 ሰዓት ነው ቁርስ የምትበይው? ቁርስ አይደለም 5 AM አይደለም ፍሪጅ ውስጥ እሄዳለሁ ጌት ዋት አይ ካን ግራብ። አሁን ለምሳሌ ካሮት ካየው ወስድ ብልት 11 ሰዓት ነው ወፍጮ ስራ ቢጀምረው ከሌሊቱ 5 ሰዓት ከዛ ፊትነስ ትሄጃለሽ። ከዛ በኋላ ትመጪና ሞቲቬሽናል ስፒች ትሰጫለሽ። ከዛ በኋላ እንትን ትበያለሽ፣ ስሙዚ ትጠጫለሽ፣ ፕሮቲን ሼክ። ከዛ ድጋሚ 2 ሰዓት ባይሴፕስ ምናምን ትሰሪያለሽ። ከዛ በኋላ ድጋሚ ተውጭና ኢሜሎችሽን ምናምን ትሰሪያለሽ። ጨርሻለሽ። አምራለች በዩ አሁን በምን ትጀምሪያለሽ መሰለሽ? 5 AM ሰዓት በይ መቆየት የመጀመሪያው ሲምፕል። ሌላ ሰዎች ስንት ሰዓት ላይ ነው የሚበሉት? ዩቲዩብ ቢዩቲፉል የሚያደርገው መጾም ነው። ምግብ ባንዴ ነው የሚያስረጅሽ።
እኛን አታይ የ70 ዓመት አዛውንት Let me tell you an amazing story. Snake, you know snake? Okay, go on. Yeah, you don't like it, right? እኔ ማልወደውም ስሙን በእንግሊዝኛ የጠራሁት ለዛ ነው። እና እሱ ሲያረጅ አሉ ምን ያደርጋል? 40 ቀን ከምግብ ራሱን ይከለክላል። 40 ቀንና ሌሊት ሳይበላ ከዛ በቀጭን አለት መካከል ያልፋል። ከ40 ቀን በኋላ ያ ቆዳው እንዳለ ግፍፍ ይልና አዲስ ቆዳ ያወጣል፣ ወጣት ይሆናል። ሶ ምግብ ያስረጃል። እባብ ለእስከዛ ድረስ ያ አይገርምም? እባብ እንኳን ይጾማል እንኳን እኛ። ሰፌድ ታውቂያለሽ? አላውቅም። እንዴት አታውቂም እንዴ? የእሱን ውጤት እየበላሽ እንዴት ነው የማታውቂው እንዴ? እንዴት አታውቂም? እሺ በእንግሊዝኛ ንገረኝ። አይ ችግርሽ አንቺ ደግሞ የሌለ ቃል ነው የምትጠይቂኝ እንግሊዝኛ። ሰፌድን ማንም ያውቅ የለም ኢትዮጵያ ውስጥ። በሽታውን የደበቀ መድኃኒት አይገኝለትም። ቤት መስራት መግዛት ትፈልጊያለሽ ወደፊት? ምን አይነት ቤት? ማንሽን። ማሽን? ማንሽን ምንድነው ማንሽን? ትልቅ ነጭ የሆነ ይሄ የሴሌብሪቲዎች ቤት? የስ ግቢ ውስጥ መዋኛ ያለው የሆነ 50 ክፍል ቤት ማለት ነው። 20 መኝታ 15 ሳሎን ሲኒማ ያለው የህፃናት መጫወቻ ያለው ኤርፕሌን ራሱ ያለው ግቢ ውስጥ ማለት ነው። ቴኒስ መጫወቻ አለው ግቢ ውስጥ አይደል? ከጀርባ ባስኬትቦል መጫወቻ ያለው እንደገና ደግሞ ራሱን የቻለ ስፓ አለው። ሚስተር ቢስት ነው ወሬ። በኩል ከስራ አንደርግራውንድ ላይ እናደርግ ኮሬክት ቸርተመኝ እንደዛ። ለማንኛውም ኢትዮጵያ ሪል ስቴት ባለ 3 መኝታ ጽድት ያለ አፓርታማ 7ኛ ፎቅ ላይ ገዝተናል። ጆይን እያደረጋችሁን ስለሆነ ከፍለኝ። አሜሪካ መኖር ትፈልጊያለሽ? ለምን? እንግሊዝኛ ስለሚችለው አስቸገርሻል። ዞረሽ እዛው ነሽ ብሏል። አያ ተራግረር ያለው ቀደም እኔ ማወራው ሳይኮሎጂ ምናምን የሚለውን ነገር ፈታችልኝ። እንደ አሁን አመጣችሁ። የሰው ልጅ የራሱ ሀገር ላይ ካልሰራ እንዴት ነው ሀገሪቷ የምትለወጠው? እንደ ዘገባ ነው አሁን አወራሪ ራሱ የሰማችሁት። አሜሪካን የሚመኙት ሁሉ ገባችሁ። ለዛ ነው ይሄ እንግሊዘኛው ምናምን ግሎሪፋይ ታርጉት ምላችሁ። ለዛ ነው ከዛ ይፈልጋሉ፣ ወደዛ ይፈልጋሉ። ያድግና የሰው ልጅ ከዛ ወይ አጋጣ ቻንሱ ካለው ሄዶ ይገረዳል፣ ቻንሱ ከሌለው ደግሞ ተሰዶ ይገረዳል። ገባችሁ አይደል? ቀኝ ግዛት የለም ምናምን አትበሉኝ ተውኝ፣ በቃ ተውኝ። ገባችሁ? ጭንቅላታችን ይሄ የለም ፈጭጯል። እንዴት ነው የሰው ልጅ ሁሉም ከሀገሩ እየወጣ እንዴት ነው ሀገሪቷ የምትለወጠው? እኔ ይሄንን ምለው ውጭ ሆኜ ነው። በእርግጥ ይገባኛል ምናምን ልትሉ ትላላችሁ፣ ግን ገና ልጅ እያለሁ ነው የመጣሁት። ራሴን ፈልጌ ግን አግኝቼው ተረድቼው አሁን ቢሊየን% ሀገሬ ላይ መኖር መፈልግ ሰው ነኝ። ገባችሁ አይደለ? አህጉሬ ላይ አፍሪካ ላይ እና እኛ እዛ ከሌለን ማን መጥቶ እንዲያስተካክል ነው? ሁሉ እንግሊዝ ተቀምጣ አሜሪካ ጀርመን ምናምን እንደዚህ ትቀመጥና ቲክቶክ ላይ ይወጣ ሀገሪቷን እንዲያረጓት እንደዚህ ያረጓት ዝም ጭጭ። ገባ አይደለ? ዋፍን አታወር አትክፈት። በቃ ይሄ በተለይ ትላልቅ ሰዎች አላችሁ ቲክቶክ ላይ ይወጣችሁ መተላካደሉ አደብ ግዙ። ገባችሁ? እና ይሄንን ነው ምለው። ገና ገዛ ከዚህ ህፃንነት እንደዛ ወደዛ ምናምን እኛ ምንም እንደዛ ነው ያደኩት። ገባችሁ? እኔ ያደኩበትን በሙላ ሰርዤ ወደዚህ ጭንቅላት መምጣት ነበረብኝ። እሱን ራሴን ፈልጌ አግኝቼዋለሁ። እግዚአብሔር ይመስገን። ገባችሁ? እንዲ ጭንቅላታችሁን ይክፈትላችሁ። የሚያሳዝነው ደግሞ ህፃን ነች እሷ ምናምን። ገባችሁ? ግን ትልቅ ሰው እዛ ጋር ቁጭ ብሎ እንዳለ ህዝብ ይስቃል። እንዲ ማለት አልፈልግም። ልጅ ነች ምናምን፣ ግን እሷ አይደለችም አሁን እሷ። ገባችሁ? ትልቅ ሰው ማለት አለበት፣ በተሰበተ ላይ ማለት አለበት። እንደ አይነት ነገር አይሆንም። የሆነ በትንሽ ነገር ልታዩት ትችላላችሁ፣ ግን እንደ ትልቅ ነገር ነው ማየው። በቃ በቀላል ነገር እኮ ነው ሀገራችን እንድትቀየር እንድትሻሻል እንፈልጋለን። ትውልዱ ሁላ ሄዶ የሚስተር ቢስት ልጅ መሆን ከፈለገ እንዴት ነው ሀገሪቷ የምትለወጠው? ይሄ ነው ጥያቄ። አሜሪካ ለመኖር ብዙም ያን ያህል አያጓጓም። ላንተ አያጓጓም፣ ለእኔ ግን ያጓጓል በጣም። ይሄ ልጅ እስክታዩ ባይዘው እዛ አሜሪካ ያለ ኢትዮጵያዊ ነገሮች ቢስተካከሉለት መኖር ቢፈልገው ኢትዮጵያ ነው። አሜሪካ እኮ አየሩ ራሱ ታውቂያለሽ ከባድ ነው። አሁን የሄድን ጊዜ በረዶ ነበረ። ትንፋሽሽ የሆነ አጫሽ ነው የምትመስል። ከሰው ጋር ስታወሪ ቂላጭሱ የአሜሪካ ካልሰራሽ መኖር አትችይም። ኢትዮጵያ ከቤተሰቡ አንድ ሰው ከሰራ ይበቃል። አሁን ትንሽ ኑሮ ተወደደች። ድሮ ኦሮ በስማ ቡና እኮ 3 ጊዜ ነው እየዞርን የምንጠጣው። ጽጌ ቤት ይፈላል፣ ጌጤ ቤት ይፈላል፣ አያንቱ ቤት ይፈላል። ዝክሩ፣ ድግሱ፣ ማህበሩ፣ ክርስትናው፣ ልደቱ ምን ይቀረናል? ምን ይቀራል?
ከውጭ ብራንዶች ምን ታውቂያለሽ? ማክዶናልድስ፣ ዌንዲስ፣ ቺክ-ፊል-ኤ፣ 7-11 ላንቺ ከኢትዮጵያና ከአሜሪካ አሁን እንዳለ የጠራቸው እንትን ነው ይሄ ወራጅ ውሃ ይገባቸው ምንም ምግብ አይደለም ኒውትሪሽን የለውም ምንም የለውም አው የሰው ልጅ እንዴት ነው ህፃን ነች እሷ ግን ለዚህ ይወላችሁ ገና ከዚህ ነው የሚጀምረው ገባችሁ አይደለ የቤተሰብ ጥፋት የማን እና የማህበረሰብ ጥፋት እኔ እየጨመርኩ ነው ማወራው እንደ ማህበረሰብ ነው ማወራው እንዴት ነው ከ10 9 የተሰደደ አገር የሚቀየረው ግራ ነው የሚያጋባው ደግሞ ግሎሪፋይ የሚደረግላቸው ምንድነው እኮ ነው ግራ የሚገባኝ እኮ ጃንክ ፉድ እንደው እኮ እንደ ፍሌክስ እኮ ሲቀርብ እኮ ነው ስጋ የሌለው በርገር ስጋ ተብሎትና እየተሸጠ ምናምን ስንት በጣም የበሰበሰ አይነት ኢንግሪዲየንት ምንም አይነት ኒውትሪሽን የሌለው የፈለከው አይነት በርገር የፈለከው አይነት ስጋ ጥብስ በዳቦ ከአሜሪካ በርገር ይሻላል በምንም አይነት በኒውትሪሽን በጣም ደረጃ በቃ ምንም ይሄ ዝም ብለህ ምናምን ባይካርቦኔት ምናምን ትራይ ኢቭ 25 23 ምናምን ስም የሌለው ኬሚካል እየበላን ላይፍ አይደለም እኔ ልንገር እዚህ ውጭ ሀገር ላይ አትሆንም በቃ ነው የኔ ልጅ ፈረደበት እያያችሁ ነው በዚያ ጋር የት ይበልጥብሻል አሜሪካ በምንድነው የምትበልጠው ከኢትዮጵያ ስታይል ልብስ ግን ምንድነው የሆነ ነገር ሲባል የውጭ ሲባል የአሜሪካ ተደርጎ ሁሉ ነገር አሜሪካ ብለ ልሞን ነው ህዝቤ እኔ እግዚአብሔር ይጠብቃል አያችሁ ግን የሚያሳየውን ነገር ይሄ ጭንቅላቷ ላይ የተፈጠረባትን ነገር የሚስተር ቢስት ምናምን እያየች እነሱ ፕሮፓጋንዳቸውን ይሰራሉ ራሳቸውን ግሎሪፋይ ያደርጋሉ እኛም እነሱን እናበረታታለን ከዛ ለምንድነው ወደታቸው ወደኛ የሚያዩት እንዴት ነው አንተ እሱን ወደ ላይ ያያየው እሱ ወደታች ማያይ አንተ እኮ ነው እኮታች ነኝ ወደ ላይ ያያየው ነው ያልከው ነው እንዴት ነው አንተ ወደ ላይ ያያየው እሱ እኩል የሚያይ ከላይ እኮ ነው እኩዬው እዚህ ጋር እኮ ነው ወደ ላይ አታየው እዚህ ጋር አርገህ ነው አንተ እዚህ ጋር አስቀምጠው ያያየው እንዴት ነው እኩል የሚያይ እሱ ማይሆን ሎጂክ ማይሆን ፊዚክስ ነው ይሄን ስል ደግሞ ልጅቷ ምንም ማውቀስ አልችልም ገና ገባቸው ፈጣሪ ጾመሻል አልጾምሽም ብሎ ማውቀስ የማይችሉ ምናምን አካል እኔ ማውቀስ አልችልም ሌጊንግስ አርቲስት በስዕል ለማቀው እኔ እናት ፉሪ እዚህ ጀሞ 3 አልፈሽ አንደኛ ጋር ፎቶ ነው ይሄ እስቲ ደበሎ ሰርች አድርግልኝ ያገሬን ልጅ አልኩኝ እሱ ነባል ዋሽንግተን እረኛውን ገጠር ላይ ብትሄዱ በቆዳው ልብስ አርጎ ዝራብ ላይ ይጠብቃል እኛ ያንን አዘምነን እንደዚህ ፈሪ ደፋር ያንን ስም ሰተን መሸጥ ስላቃተን ነው እንጂ ይሄ ከኛ ነው ተወሰደ አጥ ሌላው ልብስ ምንድነው ንገሪ ሄሎ ኪቲ ክሮፕ ቶፕ ልብስ ነው የነገር አረፍተ ነገር ይሄ ነው አሁን ኢትዮጵያ አይደለም እኔ ግን ኢትዮጵያ ያለ አሜሪካ ክሮፕ ቶፕ ዛው ክሬዚ እኔ አሁን እኔ ክሮፕ ቶፕ ብትለኝ ሴት ልጅ በዚህ ድማ ስተፍ ትመረቂያለሽ ከሌለ ላሳይሽ ቆንጆ የእናቶች አበሻ ቀሚስ እንደው የጎንደር ጥልፍ የመቀሌ ጥልፍ የዶር ጥልፍ አምጪልኝ እንደዚህ ሃንድ ሜድ ማም ተብሎ ስንትና ስንት ነው እስቲ ለምለም ብለህ ግባ የማነች ያቺ ሞዴሏ ሊያ ከበደ ነው ምናምን ተባለው ይሰራቸዋል ምንትና ሃንድ ሜድ ምናምን የሚሰሩት ሸማኔዎች የሚሰሩት አገር ቤት ነው የሚሰሩት ምናምን ለምለም ብለህ ግባ ስንትና ስንት 100 ብር እንደሚሸጥ ስስ እንዲያው ያበሻ እንዴ ትላለ ይሰራበታል ሃንድ ሜድ ምናምን እየተባለ ገባ ፕሌስመንቱ ምናምን ነው የሚወስነው ግን እኛ የነሱን ግሎሪፋይ ነው የምናደርገው እንጂ የኛን አናረግም ተብሎ በእጅ የተሸመነ ኬሚካል ያልነካው ለቆዳ ለማማ የቆዳ ካንሰር ማያመጣ ያገሪሽ ልጆች የፈተሉት እየተዜመ እየተጸለየ የተሰራ ልብስ የአክሱም ፈትል የራያ ፈትል that's basically a dress not basically a dress አንቺ እላዩ ላይ ጥለት አለ ጥለቱ ላይ ጥበብ አለ ጥበቡ ውስጥ ታሪክ አለ ገባሻል ልብሱ ላይ ዕውቀት አለ ልብሱ ላይ ኢትዮጵያዊነት አለ ካጁዋል ድሬስ ጀግና ሸቶ ነው እሺ ኢትዮጵያ ውስጥ የተሰራ ሱፍ አምጣልኝ ዩኒቲ ጋርመንት ላይ ይሰራል ምግብ ማውራት ትፈልጊያለሽ don't የአሜሪካ ምግብ አለልቲ እንዳይወጣ ይሄ ሰውዬ የእውነቱን አይደለም በምግብ ኢትዮጵያና አሜሪካ ልታወዳድሪ እንዳይወጣ you can't even compare ጥሪስቲ ምግብ አንቺ እንደው ደና ምግብ ጥሪስቲ አሜሪካ crumble cookie ዩቲዩብ ዛሬ ሳይበቃ አይቀርም ደሜ እየፈላ ስለሆነ ሜዲቴት አድርጌ ምናምን መመለስ አለብኝ ገባችሁ እኔ የሚያናደኝ ምን ነው ታውቃላችሁ እኔም እንደዚህ ሆኜ ማደጌ ነው እኔ ከዚህ ድፎ ዳቦ ይበልጣል
እስቲ አንተ ዳቦ ቆሎ ስራልኝ ገባ ዳቦ ቆሎ ስራልኝ የሆነ ሳምቡሳ የሆነ ነገር ፓስቲ ገባ ብስኩት ምናምን ፈጢራ ምናምን ስራ እስቲ ገባ ስንት ሀልዋ ስራልኝ ሙሸበክ ምናምን ስራልኝ 3 ደቂቃ ነው 4 ደቂቃ ነው የቀረው ላሳያችሁ እያያችሁት ነው 3 ደቂቃ ነው 4 ደቂቃ ነው የቀረው በቃኝ ግን ለዛሬ ይብቃኝ አብራችሁን ስለቆያችሁ በጣም አመሰግናለሁ እንግዲህ ከዚህ ቪዲዮ ምን እንረዳው ምንድነው ልጆቻችሁን አደራ ኃላፊነቱ የእናንተ ነው ታረም ያለብኝ ነገር ካለ ጻፉልኝ ሰው ነኝ እሳሳታለሁ ግን እሳሳታለሁ ብዬ ደግሞ ከማውራት ወደ ኋላ አይደለም ገባችሁ አይደል ግን ያው እሸቱ በጣም ምርጥ ሰው ነው እኔ ሁሌም በጣም የሚመቸኝ ሰው ነው ምርጥ ሰው ነው በየቀኑ ቪዲዮ ለቃለሁ ብያለሁ ያው ዛሬ 3ኛ ቀን ነው ሰብስክራይብ ማድረግ እንዳትረሱ ቪዲዮ ከተመቻችሁ ላይክ አድርጉት የሆነ ነገር ተምረንበታል ተዝናንተንበታል ብላችሁ የምታስቡት ነገር ካለ ላይክ አድርጉት አይ ደግሞ ወይ ምንድነው የሚደፈልፈውና የምትሉ ከሆነ ጻፍ